ሰላም እንዴት ናችሁ? አውቃለሁ ጠፍቻለሁ። ለተወሰኑ ጊዜያት ያህል ለሁለት ወይ ከዛ በላይ ለሆኑ ሳምንታት አልተገናኘንም። አሁን ተመልሼ መጥቻለሁ። ተመልሼ ስመጣ ግን ዝም ብዬ አይደለም የመጣሁት። የጠፋሁበትን ሳምንት የሚክስ ምናልባትም በህይወቴ ከሰራኋቸው ፕሮግራሞች ሁሉ የምወደውን ታሪክ ይዤላችሁ ነው የመጣሁት። የዛሬው ፕሮግራም ለረጅም ጊዜ ስጠየቅ የነበረውን አንድ ትልቅ ጥያቄ መልስ የሚሰጥ ፕሮግራም ነው። ይህም የኤአይ ፊልም መስራት እንዴት ጀመርክ ለሚለው ጥያቄ፣ ኤአይ ፊልምስ እንዴት መስራት ይቻላል የሚለውን የምንመልስ ይሆናል። ታዲያ የኤአይ ፊልም ውስጥ ለመግባት ለምታለሙ ይህ ፕሮግራም ለእናንተ ነው። ወደ ገደለው እንግባና የዛሬ ዓመት አካባቢ ዩቲዩብ ላይ የለቀኩት አንድ ቪዲዮ አለ። ሊገናኙ ነው የሚል ምናልባት ብዙዎቻችሁ ሰምታችሁት ወይ ደግሞ አይታችሁት ሊሆን ይችላል። የሀገራችን የቀድሞ መሪዎች እነ ጠቅላይ ሚኒስትር መለስ ዜናዊ፣ ኮሎኔል መንግስቱ ኃይለማርያም፣ ጃንሆይ እንዲሁም ኃይለማርያም ደሳለኝ ቢገናኙስ? ተገናኝተው ደግሞ የሀገራችንን የወደፊት እድል ጣፈንታ ቢያወሩ ምን ይላሉ የሚል አንድ ክሬዚ የሆነ ሀሳብ ነበር የመጣውና እውነቱን ስነግራችሁ መጀመሪያ ሀሳብ ጀስት የፊልም ትሬለር ነበረ። ሙሉ ፊልም የመስራት ሀሳብ አልነበረኝም። በዛ ሰዓት አዲስ የኤአይ ቱል ወጥቶ ነበርና ያ ካራክተር ሪፍረንስ መስጠት የሚቻልበት አይነት ቱል ነበርና እሱን ቴስት ለማድረግ ብቻ ነበር የሞከርኩት። ከዛ ኢንተርኔት ላይ ያገኘኋቸው ምስሎች ወስጄ አንድ አጭር ትሬለር ሰራውና ሊንክድን ላይ ለቀኩት። ከዛ የሆነው ነገር ግን እኔንም አስደነገጠኝ። በጣም ብዙ ሰው ኮሜንት አደረገ። ሰውልዱ ዋው ይላል። ግን ደግሞ በተደጋጋሚ አንድ ጥያቄ በጣም ተደጋግሞ ይነሳል ኮመንቶች ውስጥ፣ ሙሉ ፊልሙ መች ነው የሚወጣው? ፕሊስ ልቀቅልን የሚል ጥያቄ። በወቅቱ በጣም ግራ ገባኝ። ምክንያቱም ፊልም ለመስራት አላሰብኩም። በሰዓቱ የነበረው ቴክኖሎጂ ከ2 ደቂቃ በላይ ፊልም ለመስራት በጣም አቅም አልነበረው። ግን ያ የሰው ጉጉት፣ የህዝብ ጥያቄ እንቅልፍ ነሳኝ የእውነት። እና ለራሴ አንድ ጥያቄ ወሰንኩኝ። እስቲ እውነት ዛሬ ያለው የኤአይ ቱል ይህን ፊልም መስራት ይችላል ብዬ ጉዞን ጀመርኩኝ። ስክሪፕቱን የሚያዘጋጅልኝ ሰው ፈለግኩ። ስሙን መጥቀሳውንም አልችለው፣ ግን አንድ ታላቅ ጸሐፊ ጋር ተገናኘን። ሀሳቡን ሳወራው በደስታ ተቀበለችኝ። ጻፍ ነው ታሪኩን ሳነበው በጣም ጭራሽ ፊልሙን ለመስራት አነሳሳኝ ማለት ነው። ፖለቲካ ሲባል ብዙ ጊዜ ባያዝድ ነው አይደል? እኛ ግን ባላንስድ በሆነ መንገድ ኢትዮጵያዊነትን የሚያንጸባርቅ ነገር ነው የሰራ ነው። ፊልሙን ለመስራት ሲጀምር እጅግ በጣም ዝገት ነበር። ለ3 ወር ያህል ከቤት አልወጣሁም። 9 አይነት የኤአይ ቱሎች ሰብስክራይብ አደረግኩ። ክሬዲት ካርዴ በቃ ባላንሱ እያለቀ መጣ። አንዱ ቱል የሰራው ሌላ ካራክተር ሌላኛው ቱል ጋር አይመሳሰልም። አንዱ ሲል ላይ ያለው ካራክተር ከሌላው ሲን ጋር በጣም ከባድ በሆነ አይነት መንገድ አንዴ መለስን ያወጣል፣ አንዴ ሌላ ሰው ያደርገዋልና ሊፕሲንኩ ደግሞ በዛ ላይ አይገጥምም። አማርኛ ማውራት አይችሉም። ሬጉሌሽኑ ደግሞ ሌላ ጦርነት ነበር። እጅግ በጣም ብቻ ከባድ ነበር። ተስፋ የሚያስቆርጥ ነበር። ግን ምን ያህል መሄድ እችላለሁ ብዬ ራሴን ፈተንኩ። መጨረሻ ላይ እዚህ አሜሪካን ሀገር ውስጥ ሲያትል ላይ እሁድ ኤአይ ስቱዲዮን ስናስመርቅ ፊልሙን አብረን ለይታ በቃንና መንግስቱ ኃይለማርያም በእሳት ጀምረዋል መሰለኝ። መፈንቅለ መንግስት ተካሂዶ ነበር። የተቃወተ እኔ ነኝ። ጃንሆይ ኮሎኔል መንግስቱ የሚገርም ነበረ። በአንድ ቀን ውስጥ ዩቲዩብ ላይ ከ300 ሺህ ሰው በላይ ነው ያየው። ስልክ ያላረፈም ነበር። ሰዎች ይደውላሉ፣ አይናችንን የከፈትክ ይሉኛል። የለፋውበትን ነገር እንግዲህ ሰው ሲያከብርልኝ ማየት ያ ስሜት እንግዲህ በቃላት የሚገለጽ አይደለም። እኔ በጣም ትልቅ ድል ነበረ። ግን ደግሞ ስለ ፓሽን አውርተናል፣ ስለ ጥበብ አውርተናል። ይህ የኤአይ ፊልም የምላችሁ ነገር ዝም ብሎ ሆቢ ብቻ ደግሞ አይደለም። ይህ አሁን እዚህ ስክሪኑ ላይ የምታዩት የአፕወርክ ላይ ያለ አንድ ስራ ነው። ይህ አሁን ማርኬት ላይ ያለ ትላንትና ያገኘሁት ለአንድ ፊልም፣ አንድ አጭር ፊልም $100,000 በኢትዮጵያ ብር ስንት እንደሆነ ማስላት ትችላላችሁ። ሚሊዮነር የሚያደርግ ፕሮጀክት ነው። እሺ እሱ ይከብዳል ብንበልና ይሄኛውን ደግሞ ይሁት ለአንድ አጭር የኤአይ ቪዲዮ $2,500 ኦልሞስት ለ20 ሰከንድ ለማይሞላ ቪዲዮ ከ200,000 እስከ 300,000 ብር በላይ ማለት ነው። አስቡት። ይህን ገንዘብ ለማግኘት ስንት ሰው አመት እንደሚፈጅበት። ታዲያ ይህንን የምነግራችሁ ዝም ብዬ ለወሬ አይደለም የምነግራችሁ፣ ዓለም የት እንደደረሰች እንድትነቁና እንድታውቁ ነው። ይህ ኢንዱስትሪ ጅምር ነው፣ ገና እየተቦካ ያለ። አሁን ከገባችሁበት፣ አሁን ከጀመራችሁ እናንተም የዚህ ተቋዳሽ ናችሁ።
ፓሽን ብቻ አይደለም፣ ይህ ቢዝነስም ጭምር ነው። ይህ ራስን የመቀየር ቤተሰብን የመቀየር ትልቅ በር ነው። ምርጫው እጃችሁ ላይ ነው። ታዲያ እኔ ያሳለፍኩትን ያንን መከራ እንድታልፉ አልፈልግም። ያኔ 10 ቱል ተጠቅሜ $1000 አውጥቼ ወራት የፈጀብኝን ነገር ዛሬ እናንተ በደቂቃዎች ውስጥ በጣም በቀላሉ መስራት የምትችሉበትን ነገር ነው ማሳያችሁ። ህይወታችሁ መለወጥ ከፈለጋችሁ፣ ለፊልም ፓሽን ካላችሁ፣ ካሜራ የለኝም እንዲሁም ውጭ ሀገር ሰው በክሬዲት ካርድ ሰብስክሪፕሽን የሚከፍልልኝ የለም ብላችሁ ሰበብ አስቀምጣችሁ ከሆነ ያ ሰበብ ዛሬ ያበቃል። ኢትዮጵያ ውስጥ ሆናችሁ ያለ ካርድ ያለ ውስብስብ ሲስተም የራሳችሁን ቋንቋ በራሳችሁ ታሪክ የሆሊውድ ስታንዳርድ ያለው ፊልም መስራት የምትችሉበትን መንገድ ይዤላችሁ መጥቻለሁ። ይህ ለእናንተ ትልቅ እድል ነው። ዝግጁ ከሆናችሁ ቀጥታ ወደ ስራው እንግባ። ፊልም ለመስራት ከዚህ በኋላ የትም ቦታ መሄድ አይጠበቅባችሁ። ehudai.com ehudai.com ብላችሁ ሰርች ታደርጋላችሁ። ልክ ሰርች ስታደርጉ የመጀመሪያ የሚመጣላችሁ ይሄ ጥቁር ሴት ነው። በዚህ መነጽር አድርጋ ያለበት ላንዲንግ ፔጅ ካገኛችሁ በኋላ ትራይ ኤሁድ ኤአይ የሚለውን ትጫኑታላችሁ። ትራይ ኤሁድ ኤአይ ስትሉት እንደዚህ አይነት ሳይን አፕ የማድረጊያ ቦክስ ይመጣላችኋል። ሳይኒን እንዳትሉት። ሳይኒን ከማለታችሁ በፊት መጀመሪያ ሳይን አፕ፣ ምክንያቱም መጀመሪያ ሬጅስተር ማድረግ አለባችሁ። ሳይን አፕ ስትሉት ስማችሁን አስገቡ ይላችኋል። ስማችሁን ካስገባችሁ፣ ኢሜይላችሁን ካስገባችሁ፣ ፓስዋርድ ከሰጣችሁት ፓስዋርዳችሁን ደግሞ ኮንፊርም እንድታደርጉ ያደርጋችኋል። ኮንፊርም ካደረጋችሁ በኋላ ሳይን አፕ ትሉታላችሁ። ይህን ለማድረግ ብትሞክሩ ወዲያው ፔንዲንግ አክቲቬሽን ላይ ነው ይላችኋል። እኛ ጋር አካውንታችሁ ከመጣ በኋላ ቀድሞ ለተመዘገቡ 100 ሰዎች ቅድሚያ እንሰጣለን ማለት ነው። አክቲቬት እንዳደረጋችሁት የአካውንት አክቲቬትድ የሚል ይመጣላችኋል። ሎጊን ቱ ዳሽቦርድ ትሉትና አሁን እንግዲህ ኦልሬዲ አካውንታችንን ክሬት አድርገናል። አክቲቬት እንግዲህ ከተደረገልን በኋላ ያንን ኢሜል ካገኘን በኋላ ቀጥታ ገባና ከመጀመሪያ ምንድነው ልንሰራ ምንፈልገው የሚለውን ነገር ማሰብ አለብን። እንደነገርኳችሁ ከስክሪፕት ጀምሮ ኢሜጅ ጀነሬት ያደርግልን፣ ስክሪፕታችንን ሲን ብሬክዳውን ይሰራልናል፣ ሻት ሊስት ይሰራልናል። ከዛ እነዛን ሲን ባይ ሲን የሰራልንን ሾት ሊስቶች ይዘን እነዛን ሾት ሊስቶች እያንዳንዳቸው ላይ ኢሜጅ ጀነሬት እናደርጋለን። አይዲያችንን ደግሞ ብሬንስቶርም የምናደርግበት ሙድ ቦርድ አለን። እዛ ላይ ካራክተራችንን ዴቨሎፕ እናደርጋለን። ኢሜጅ ጀነሬት አድርገን ቪዲዮ ሰርተን መጨረሻ ላይ የሰራናቸው ቪዲዮዎች አንድ ላይ ኮምባይን አድርገን ነው የምንጨርሰው ማለት ነው። ሁለት አይነት መንገዶች አሉ። የመጀመሪያው ትንሽ የአይዲያ ብቻ ነው ያላችሁ፣ ገና ስክሪፕቱን አልጻፋችሁትም፣ ስክሪፕቱን ዴቨሎፕ ማድረግ ትፈልጋላችሁ፣ ስቶሪያችሁን መስራት ትፈልጋላችሁ። እንደዛ ሲሆን እዚህ ጋር ዲስክራይብ ዩር አይዲያ የሚለው ቦታ ላይ አይዲያችሁን ታስቀምጡለታላችሁ። ሁለተኛው ደግሞ ምናልባት ስቶሪያችሁን ኦልሬዲ ጽፋችሁ ያዘጋጃችሁት ስክሪፕት ይኖራል። ስክሪፕታችሁ ተጽፏል፣ አልቋል፣ በስነስርዓት ተቀምጧል። ስለዚህ ያንን ስክሪፕት ወደ ኤአይ ፊልም መቀየር እፈልጋለሁ የምትሉ ከሆነ አፕሎድ ስክሪን ፕሌይ የምትለዋን ትጫኗትና ስክሪን ፕሌያችሁን አፕሎድ ታደርጋላችሁ ማለት ነው። እዚህ ጋር ሞዴል መምረጫ አለን። የምትፈልጉትን ሞዴል ትመርጣላችሁ። ሪከመንድ ማድረገው ጀመናይ 3 ነው። በደንብ ስፔሻሊ አማርኛ ስክሪፕት ከሆነ ስክሪፕታችሁን በደንብ አንደርስታንድ ስለሚያደርግ አማርኛውን አንደርስታንድ የማድረግ ፖቴንሻል በጣም ስላለው እዚህ ጋር 2 ሞድ አለን፣ ቻት ሞድ እና ኤጀንት ሞድ። ቻት ሞድ ከሆነ ገና ስቶሪያችሁን ዴቨሎፕ የምታደርጉ ከሆነ ከሞዴሉ ጋር እዚህ ጋር ከመረጥነው የኤልኤልኤም ሞዴል ጋር ለማውራት ቻት ለማድረግ ስቶሪያችሁን በደንብ ቢልድ ለማድረግ ቻት ሞድ ላይ መሆን አለባችሁ። ኦልሬዲ አይዲያችሁ ወደ ሴቭ ለማድረግ ከፈለጋችሁ ደግሞ ኤጀንት ሞድ መሆን አለባችሁ። ኤጀንቱ እንደናንተ ሆኖ ስራውን ይሰራል ማለት ነው። አሁን የመጀመሪያውን ሀሳብ እንቀበልና መጀመሪያ አይዲያችንን እናስገባለን። ለምሳሌ እነዚህ 4 ኢትዮጵያውያን ከተለያየ ኤራ ላይ ያሉ 4 ሊደሮች ተገናኝተው
በሆነ ፊውቸሪስቲክ በሆነ ማሽን ወደፊት መጥተው ፊውቸር ላይ ሆኖ ተገናኝተው እያወሩ ነው የሚል አይዲያ እና ሀሳብ እሰጠዋለሁ። ሜቢ በቃች ብቻ በቂ ልትሆን ትችላለች። ሶ ይህንን ሀሳብ እንዳለ ሆኖ ጀነሬት ነው የምለው ማለት ነው። ስለዚህ ኤአይ አሁን በዚህ ሰዓት ምንድነው የሚያደርገው? የሰጠውትን መነሻ ሀሳብ ይይዝና መነሻ ሀሳቡ እንደዚህ በጣም ሰፊ መሆን ላይ ይጠበቅበት ይችላል። አጠር ያለ ሀሳብ ለምሳሌ ባትል ኦፍ አድዋ ብቻ የምትል ርዕስ እንኳን ሊሆን ይችላል የምሰጠው። ደሞር በሰጠነው ግን ደሞር የምንፈልገውን አይነት እኛ በደንብ ኮንቴክስት እየሰጠነው እየሄድን ስለሆነ በዛ አይነት መንገድ አፕሮች ያደርግልናል ማለት ነው። ዋንስ አይዲያችሁን ከሰጣችሁት በኋላ እዚህ ፔጅ ላይ ነው የሚያመጣችሁ። ይሄ ፔጅ እንግዲህ በሁለት ስክሪኑ በሁለት ተከፍሎ እንደምታዩት በግራ በኩል ያለው ቻት የምናደርግበት ስቶሪያችንን ዴቨሎፕ የምናደርግበት ኤሪያ ሲሆን እዚህ ቀኝ ላይ የምትመለከቱት ደግሞ ሲናችን ዲስክራይብ የሚደረግበት መጨረሻ ላይ ቢውልድ የምናደርግበት ስቶሪያችን በትክክል ህይወት የሚዘራበት ቦታ ነው። ይሄ ቀኝ ቦታ ላይ አሁን ምንም ሲን ክሬት አላደረግንም፣ ምክንያቱም ቻት ሞድ ላይ ነው ያለነው። ከሞዴሉ ጋር ቻት እናደርጋለን። ስለዚህ ሞዴሉ ይህንን አይቶ ምን አደረገን? እነዚህ 4 ሊደሮች ማን ማን ናቸው ያሰብከው ብሎ ኤግዛምፕል ቴዎድሮስን አመጣ፣ ሚኒልክን፣ ጣይቱን እና ኃይለ ሥላሴን አደረገልኝ። ሶ ዲስክራይብ ሳደርግለት 4 መሪዎች ነው እንጂ ያልኩት መሪዎቹን አልጠቀስኩም። ስለዚህ እዚህ ጋር እኔ የፈለግኳቸው መሪዎች መሪዎቹ መለስ ዜናዊ፣ መንግስቱ ኃይለማርያም እና ኃይለሥላሴ እና ኃይለማርያም ደሳለኝ ነው ብዬ ሰጠዋለሁ። ከቻቱ ጋር እየተመላለስን የምንፈልገውን ስቶሪ ካገኘን በኋላ መጨረሻ ልክ የምንፈልገው ስቴፕ ላይ ስንደርስ እችን ቻት ሞድ ኤጀንት ሞድ እናደርጋታለን። ኤጀንት ሞድ እናደርጋትና አው ሎክ ደ ስቶሪ፣ በቃ ስቶሪያችሁን ሎክ ታደርጋላችሁ የመጨረሻው ሌቭል ላይ ስትደርሱ ማለት ነው። ክሬት ደ ሲን ስትሉት ኤጀንት ሞድ ላይ ነው። አሁን ይሄንን ስክሪፕት አናላይዝ ያደርግና የሲን ብሬክዳውን ይሰራልናል ማለት ነው። ስለዚህ ብዙ ኮንቨርሴሽን ስላላደረግኩ ስቶሪውን ቢውልድ በደንብ ስላላደረግኩኝ ምንድን ያደረገልኝ አንድ ሲን እና 5 ሻቶች ያሉት አጭር ፊልም ነው ጀነሬት ያደረገልኝ ማለት ነው። ስለዚህ ሲን 1 ብሎ የሲኑ ዲስክሪፕሽን አለ። ከዛ በኋላ እያንዳንዱ ሲን ውስጥ ደግሞ ሾቶ ሊስቶች አሉ። ስለዚህ ስቶሪያችንን ቢውልድ ማድረግ መቀጠል ከፈለግን ምንድነው የምናደርገው? ክሬት ሲን 2 ሲን 2 አሁን ጀነሬት አድርጎልናል ከ5 ሲን ጋር ማለት ነው። ስለዚህ 5ቱ ሲን ሁለተኛው ሲን ከ5 ሾርት ሊስት ጋር ጀነሬት አደረገልን ማለት ነው። እንደዚህ እያደረግን 80 ሲን ቢኖረን 90 ሲን ቢኖረን ከኤጀንታችን ጋር ተጋግዘን እነዚህ ነገሮች ቢውልድ ማድረግ እንችላለን። መጨረሻ ላይ ማኑዋሊ ኤዲት ማድረግ እንችላለን እነዚህ ጀነሬት የተደረጉትን ሲኖች ማለት ነው። ስለዚህ ይሄ አንዱ ወይ ነው። ስቶሪያችን ከስክራች ስንጀምር ሲን ብሬክዳውናችን በዚህ መልኩ ይሄዳል። ኦኬ እሺ፣ ስክሪፕት አለኝ ከአዲስ ስቶሪን ዲቨሎፕ ኦልሬዲ አድርጌ ጨርሻለሁ እና ያንን ብሬክዳውን አድርጌ ወደ ፊልም መቀየር ነው የምፈልገው ካላችሁ ደግሞ አፕሎድ ስክሪፕት የሚለውን ትጫናላችሁ። ከዛ ስክሪፕታችሁን አፕሎድ ስክሪፕት ካላችሁ በኋላ ለምሳሌ ስለ እኔ የተጻፈው ስክሪፕት ከዚህ በፊት ይገናኛሉ ነው ለሚለው የተጻፈው ያለቀው ስክሪፕት አለኝ። ያንን ስክሪፕት አፕሎድ አደርግለታለሁ። ኦልሬዲ ተጽፎ ያለቀ ስክሪፕት ስለሆነ የማደርገው ነገር ቻት ሞድ ላይ አይደለም ሆነው ኤጀንት ሞድ ላይ ነው ሆነው። ኤጀንት ሞድ ላይ ሆነና ጀነሬት እለዋለሁ። ዋንስ ኤጀንት ሞድ ላይ ከሆንኩኝ ስክሪፕቴ አልቋል። ስለዚህ ሲን ብሬክዳውን እንድሰራልኝ ነው የምፈልገው የሚል ትዕዛዝ ነው እየሰጠሁት ያለሁት ማለት ነው። ያንን ይይዝና ሲን ብሬክዳውን ይሰራልኛል ማለት ነው። እንግዲህ አናላይዝ አድርጎ ከጨረሰ በኋላ ቶታል 11 ሲኖችን ጀነሬት አደረገልኝ። ልብ በሉ 11 ሲን ጀነሬት አደረገልኝ። ሲን 1 ሲን 2 እያለ ሾርት ሊስቶች ግን 0 ነው የሚለው።
ስለዚህ ሲኑን ጀነሬት ካደረገልኝ በኋላ ቼክ አደርጋቸዋለሁ ሲኖቹን የምፈልጋቸው ሲኖች እንደሆኑ በትክክል ስክሪፕቱን አናላይዝ አድርጎ ኤግዛክትሊ የምፈልገውን ነገር ጀነሬት እንዳደረገ ካየው በኋላ ቀጥታ የምገባው ምንድነው ወደ ሾርት ሊስት ነው የሚሄደው ማለት ነው። ስለዚህ ብዙ ጊዜ ስቴፕ ባይ ስቴፕ ነው የሚሄደው። የመጀመሪያ ሲን ዋን ላይ ለምሳሌ ፓላሱ የአዲስ አበባ 1941 ላይ ያለውን ፓላስ ነው የሚያሳየው። ስለዚህ ለዛ የሚሆን ሾርት ሊስቶች ተራ በተራ ነው እንዲሰራልኝ የማደርገው፣ ምክንያቱም እያንዳንዱን አፕሮቭ እያደረኩ መሄድ ስለምፈልግ ማለት ነው። ሶ ክሪኤት ሾርት ሊስት እለዋለሁ። ሲን ዋን ስለው ሲን ዋንን አናላይዝ ያደርግና ለሲን ዋን የሚሆኑ ሾርት ሊስቶች ያዘጋጅልኛል ማለት ነው። ከጠበቀ በኋላ ለሲን ዋን 10 ሾርት ሊስቶች ሰርቶልኛል ማለት ነው። እንደምታዩቸው 10 ሾቶች አሉ። ስለዚህ ቅድም እንዳልኳችሁ እያንዳንዱ ሲን ውስጥ ገብተን ብናይ የሲኖቹን ዲቴል ስታብሊሽንግ ሾት ነው የመጀመሪያው፣ ዋይድ ሾት ነው፣ ክሬን ሙቭመንት አለው፣ ላይቲንጉን፣ ኮምፖዚሽኑን፣ ኢቨን ሳውንድ ኢፌክቱን፣ የኢሜጅ ፕሮምፕቱን እና የቪዲዮ ፕሮምፕቱን የእያንዳንዱን አናላይዝ አድርጎ ያወጣልኛል ማለት ነው። which is crazy። ስለዚህ ፕሮምፕት መጻፍም እናንተ አይጠበቅባችሁም አንዴ ስክሪፕታችሁን ከጨረሳችሁ በኋላ ማለት ነው። ዋንስ እነዚህን ሾርት ሊስቶች ለእያንዳንዱ ሲን ካገኘን በኋላ ለሁሉም እንሰራለን። አሁን ሲናችን ብሬክ ዳውን ተደርጓል። ሾርት ሊስቶች አግኝተናል፣ 10 ሾቶች አግኝተናል። ለሲን 2 ለሲን 3 እያልን እንግዲህ ሁሉንም ሾርት ሊስቶች በጥንቃቄ መስራት ነው ማለት ነው። ቅድም እንዳልኳችሁ ማኑዋሊ ኤዲት የማድረግ ኦፕሽን አላችሁ። ደብል ክሊክ ብታደርጉ ከርዕሱ ጀምራችሁ እዚህ ጋር ቀይራችሁት ሴቭ ማለት ትችላላችሁ። ኤክስፓንድ አድርጋችሁም የሲኑን ዲስክሪፕሽን መቀየር ትችላላችሁ። ሁሉም ነገር ማኑዋሊ ማስተካከል የምትችሉት ኢቨን ሾርት ሊስቶች ውስጥ ገብታችሁ ደብል ክሊክ ብታደርጉባቸው ፉሊ ማኑዋሊ መቀየር የሚቻል ኤዲት ማድረግ የሚቻል ነው። ስለዚህ ኤአይ የሰራውን ነገር ብቻ አይደለም ጀነሬት የምታደርጉት፣ እናንተ ኮንትሮል የማድረግ ሙሉ ስልጣኑ አላችሁ ማለት ነው። ዋንስ ሲናችንን ብሬክ ዳውን አደረግን፣ ጨረስን፣ ሾታችንን አዘጋጅተናል። ከዛ ወደ በጣም ኢንትረስቲንግ ወደ ሆነው ቦታ ነው የምንሄደው ማለት ነው። እዚህ በቀኝ በኩል የምታዩት ፕላስ የምትለዋ ሳይን ስትጫኗት እንግዲህ ስክሪፕታችን አለ፣ ሲናችን አለ፣ ሻት ዲስክሪፕሽናችን አለ፣ ሾርት ሊስቶችን ነው ሞስት ስቶሪ ቦርዳችንን ቢውልድ አድርገን ጨርሰናል። ወደ ቪዥዋል ታሪካችን ወደ ቪዥዋልስ የሚቀየርበት በምስል የምናይበት ቦታ ደርሰናል ማለት ነው። ስለዚህ እዚህ ጋር ስትገቡ የመጀመሪያ የሚጠይቃችሁ ካራክተሮቹን ከስክሪፕቱ ላይ ኤክስትራክት አድርጌ ላውጣው ይላችኋል። በዚህኛው ስክሪፕት ኬዝ የምንፈልጋቸው ካራክተሮች ትክክለኛ ሰዎች ስለሆኑ አፕሎድ አድርገን ነው ካራክተሮቹን የምንሰራው። ግን ፊክሽናል ካራክተር ቢሆኑ ኖሮ አውቶማቲክሊ ጀነሬት ካራክተር አውቶ ጀነሬት ካራክተር ፍሮም ዘ ስክሪፕት የሚለውን ስነካው ስክሪፕቱን አናላይዝ ያደርግና ሞዴል ያስመርጠኛል። ስለዚህ እዚህ ጋር ሞዴል እመርጣለሁ። የኤአይ ሞዴሎች አሉ በጣም ብዙ ኢንዱስትሪው ላይ ሊዲንግ የተባሉ በጣም ምርጥ የተባሉት ሞዴሎች በሙሉ ተካተዋል። ስለዚህ የምንፈልገው ሞዴል እንመርጥና ለምሳሌ ለዚህኛው ጀነሬት ሙድ ቦርድ ብለው ስክሪፕቱን አናላይዝ ያደርግና ዚህ ኢሜጅን የመረጥኩት ትንሽ ቺፕ የሚባለው በርካሹ ግን ደግሞ ጥሩ ኢሜጅ ጀነሬት የሚያደርግ ሞዴል ስለሆነ ብዙ ክሬዲት እንዳይወስድብኝ ዚህ ኢሜጅ እመርጣለሁ። በጣም አሪፍ ኳሊቲ ኦልሬዲ እንዲያወጣልኝ ስፔሻሊ ኢትዮጵያ ካራክተር እንዲሰራልኝ ከፈለኩ ደግሞ ናኖ ባናና ሪከመንድ አደርጋለሁ። ናኖ ባናና ፕሮም ብንጠቀመው እሱ በጣም ምርጥ ስራዎችን ምርጥ የሆኑ ኢሜጆችን ያወጣል። እነዛ ኢሜጆች እያንዳንዳቸው ኮስት የሚያደርጉት ትንሽ ኤክስፔንሲቭ ስለሆነ አሁን ብዙ ኢሜጅ ስለሆነ ጀነሬት የሚያደርግልኝ ሶ ካራክተሮችን 4 ካራክተር ሊደሮች አምጥቷል። በትክክል የምንፈልጋቸው ካራክተሮች አይደሉም። ፊክሽናል ቢሆን ይሆናሉ። አሁን የጻፍነው ስቶሪ
ፊክሽናል ቢሆን ካራክተሮቹ በቃ እነዚህ የምንፈልጋቸው ካራክተሮች አንደኛው መሪ፣ ሁለተኛው፣ ሶስተኛው፣ አራተኛው መሪ ሆነው ነበር። ሶ አሁን ለዚህኛው አሁን ለምንሰራው ፕሮጀክት ይሄኛው አይጠቅመንም። ዲሌት ላድርገው። ለዚህኛው ኬዝ ጀነሬት ማኑዋል እንበለውና እዚህኛ ካራክተር ሪያሊስቲክ ካራክተሮች ስለሆኑ ትክክለኛ ሰዎች ስለሆኑ ኢሜጅ ሪፈረንስ ያስፈልገናል። ሶ እነዛን ኢሜጅ ሪፈረንስ ጉግል ሰርች አድርገን የሆኑ ኢሜጆች ኮሌክት እናደርግና ክሊክ እዚህ ጋር አፕሎድ የምትለዋን እንጫናታለን። ለዚህ ፐርፐዝ ብዬ አዘጋጀኋቸው ኢሜጆች አሉ። እነዚህን ኢሜጆች አፕሎድ አደርጋለሁ ማለት ነው። ሶ ይሄ ካንቫስ ሊሚት የለውም። በጣም እንደፈለጋችሁ ዙም ኢን ዙም አውት የምታደርጉበት እዚህ ጋር ፕሮምፕት መጻፍ ያላችሁ። ከዛ ኢሜጅ ጀነሬቲንግ ቱሎች አሉ ወደ 15 የሚሆኑ ቱሎች ናኖ ባናና ፕሮ፣ ሲድሬም፣ ፍላክስ 2፣ ጂፒቲ ኢሜጅ 1፣ ራንዌይ፣ ኩዌን፣ ዚ ኢሜጅ በጣም ብዙ በጣም አሉ የተባሉ ኢሜጅ ጀነሬቲንግ ቱሎች በሙሉ ተካተውበታል። እዚህ ጋር ሴቲንግ አለን። ሴቲንጋችን ውስጥ አስፔክት ሬሽዮ እንመርጣለን። እንደየ ሞዴሉ የተለያየ አይነት ሴቲንግ ነው ያለን። ኢሜጅ አድ ማድረጊያ ነው። እዚህ ጋር የፕሮምፕት ኮሌክሽኖች አሉን። የተለያዩ የፕሮምፕት ኮሌክሽኖች ናቸው። እነዛ እንዴት እንደምንጠቀም አሁን አሳያችኋለሁ። እዚህ ጋር ደግሞ ቴክስት መጻፊያ ካንቫሳችን ላይ እንደ ኖት ማስቀመጥ ከፈለግን ቴክስት መጻፊያ አለን። ዙሚን ዙም አውት ማድረግ እንችላለን። በማውዛችንም ዙሚን እና ዙም አውት ማድረግ እንችላለን። ሶ እነዚህ አሁን አድ ያደረኳቸው ኢሜጆች ከኮምፒውተሬ ላይ ለምሳሌ ሪፈረንስ ሊሆኑ የሚችሉ አውትፊት ወይ ደግሞ ካራክተር ሪፈረንሶች እና ኃይለ ሥላሴ መለስ ሁሉንም ለፊልሜ እንዲሆነኝ እንደ ሪፈረንስ እዚህ ጋር አምጥቻቸዋለሁ ማለት ነው። ስኬል ማድረግ ትችላላችሁ ኢንዲቪዥዋሊ ወይ በግሩፕ እንደዚህ ማሳደግ ትችላላችሁ። ድራግ ማድረግ ትችላላችሁ። እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እንደዚህ የምፈልጓቸውን ኢሜጆች አንድ ላይ ኮሌክት ካደረጋችሁ በኋላ ቀጥታ ምንድን ነው የምናደርገው? ለምሳሌ ኃይለ ሥላሴ ጋር መጣና የኃይለ ሥላሴን ካራክተር ኮንስትራክት ማድረግ ጀምራለሁ። ሪፈረንስ ኢሜጁን ወሰድና የምፈልገውን አሁን መጀመሪያ ከካራክተር ሺት ነው የምንጀምረው። ካራክተሬን ዲቨሎፕ ላደርግ ነው። ሶ የኃይለ ሥላሴ ኢሜጅ ሪፈረንስ አለኝ። እሱን አድርግና ካራክተር ሺት ስራልኝ ብዬ እለዋለሁ። ኢንስቴድ ኦፍ ግን ካራክተር ሺት ስራልኝ ብዬ ከመጻፍ ዲቴል የተዘጋጀ የካራክተር ሺት ፕሮምፕቶች ውስጥ አለልኝ ማለት ነው። ሶ ለምሳሌ ካራክተር ሺት የሚል ብፈልግ እዚህ ጋር አገኘው። ሶ ረዘም ያለ በደንብ የተዘጋጀ ፕሮምፕት ነው። ያንን ፕሮምፕት እዚህ ጋር ስለሚያመጣልኝ ሞዴሌን ናኖ ባናና በደንብ ጥሩ እንደዚህ አይነት ኢሜጆች ሰጣችሁት በፕሮምፕት ኤዲት ማድረግ ናኖ ባናና ፕሮ በጣም አሪፍ ነው። ሶ ናኖ ባናና ላይ መርጣለሁ። ከዛ ጀነሬት ነው የምለው። ሶ እነዚህ ፕሮምፕቶች ስፔሲፊክሊ ለፊልም ተብለው የተዘጋጁ ለምሳሌ 2 ሻቶች ካሉን ግሪዶች ናቸው። 3x3 ናቸው አብዛኞቹ ግሪዶች። በተለያየ መልኩ ሻት ሊስት፣ ካራክተር፣ ሙድ ቦርድ እንዲያወጣልኝ ተደርጎ የተዘጋጀ ፕሮምፕት ነው። ኤክስፕሎር አድርጓቸው። እያንዳንዱ በጣም አሜዚንግ የሆነ ሪዛልት ነው ያላቸው። ግን ማኑዋሊም ደግሞ እናንተ እዚህ ጋር ፕሮምፕት ጽፋችሁ ጀኔሬት ማድረግ የምፈልጉትን ነገር ጀኔሬት ማድረግ ትችላላችሁ ማለት ነው። ሶ ኢሜጅ ጀኔሬት አድርጓል። እንደምታዩት ካራክተር ሺቴን ሰርቶልኛል። የምፈልገው ካራክተር ሺት ላይ ክሎዝ አፕ፣ ፕሮፋይል፣ ፊት ለፊት፣ ሾልደር 45 ኤክስትሪም ሾቶች ምናምን አሉ። ስለዚህ ይሄ በቂ ነው ማለት ነው ለካራክተር ሪፈረንስ ለምሰጣራቸው ኢሜጆች ካራክተር ሪፈረንስ ይሆነኛል። የካራክተር ሪፈረንሴ ተሰርቶ ካለቀ በኋላ እንደምታዩት በቃ ኤቭሪ ዲቴል ኢቭን ያንዳንዱን ነገር ነው የሚሰራልኝ ማለት ነው። ሃይ አንግል
ይህን ከጨረስኩ በኋላ ይህን ሰርቼ ከጨረስኩ በኋላ በተመሳሳይ አይነት መንገድ የኃይለማርያምንም የመንግስቱ ኃይለማርያምንም የመለስንም ሁሉንም በእንደዚህ አይነት መንገድ እሰራለሁ የሚያስፈልጉኝን ነገሮች ኢሜጆች ማለት ነው። ዋንስ እዚህ ጋር ኢሜጆችን ከጨረስኩ በኋላ ለምሳሌ የፓላሱም ኢሜጅ አለኝ ሪፍረንስ። እነዚህን ኢሜጆች ከጨረስኩ በኋላ ከሙድ ቦርድ ይወጣለሁ ማለት ነው። እዚህ ሙድ ቦርድ ላይ ሌላ ያላሳየኋችሁ ነገር ኢንስፓየርድ መሆን የምፈልጓቸው ኢንስፓይሬሽኖች አሉ። እዚህ ጋር የከለር የስታይል ለምሳሌ በጣም አይታችሁ የወደዳችሁት ስታይል አፕሎድም ማድረግ ትችላላችሁ። ከነዚህ ውስጥ አንድ ስታይል ካለ ያንን ስታይል ሰሌክት ታደርጉና ለምሳሌ ይሄንን ስታይል ወድጄዋለሁ እንበል ምሳሌ ነው። ይሄንን ሰሌክት እናደርግና የመረጥነውን ጀነሬት ያደረግነውን ኢሜጅ ወስደን ሁለቱን ኢሜጆች ሰሌክት እናደርጋቸዋለን። ከዛ ፕሮምፕት ውስጥ ገብተን ለምሳሌ ስታይል ትራንስፈር የሚላል ስታይል ትራንስፈር የሚለውን ከነካው እዚህ ጋር ቤዝ ኢሜጅ 1 ምን እንደሆነ ዲስክራይብ እናደርግለታለን። ኢሜጅ 2 ምን እንደሆነ ዲስክራይብ እናደርግለታለን። ስለዚህ ይሄንን ስታይል ወደዚህ ወደምንፈልገው ሪፈረንስ ስታይል ትራንስፈር ሊያደርግልን ይችላል ማለት ነው። በጣም ብዙ ነገሮች መስራት ይቻላል። አንሊሚትድ ነው የምንሰራቸው ኦፕሽኖች በጣም በብዙ አይነት መንገድ ነው እኛ ክሬቲቭ እንደሆንበትና የኛ የመስራት ስኪላችን ነው ማተር የሚያደርገው ማለት ነው። ዋንስ ሙድ ቦርዳችን ላይ የምንፈልጋቸውን ነገሮች ጀነሬት አድርገን ከጨረስን በኋላ ቀጥታ የምንሄደው ሻት ሊስት ላይ ነው። እዚህ ጋር ሙድ ቦርዳችሁ ላይ ያሉት ኢሜጆች በዚህ በቀኝ በኩል ይመጣሉ። ሾት ሊስቱ ላይ ሄደን እንግዲህ ከመጀመሪያው ሾት እንጀምራለን ማለት ነው። የመጀመሪያው ሾት ጀነሬት ኢሜጅ እንለዋለን። ጀነሬት ኢሜጅ የሚለውን ስንነካው በጣም በሚገርም ሁኔታ ወደ ኢሜጅ ጀነሬሽን ፔጅ ይወስደናል። ይህ ፔጅ በጣም ኢትስ አሜዚንግ፣ ምክንያቱም የሲኑን ዲስክሪፕሽን ይነግረናል። ሲን 1 አሁን የምንሰራው ኢሜጅ ኢምፐረር ኃይለ ሥላሴ ጋርደን ውስጥ ያለውን ሲን ነው ብሎ የሲኑን ዲስክሪፕሽን ከነገረን በኋላ ኢሜጅ ፕሮምፕቱን ራሱ ሲንክ አድርጎ ያወጣዋል። ለዚህ ሾት የምትፈልጉት ኢሜጅ ይሄ ነው ይለናል። ሶ ኢሜጁን ፕሮምፕቱን አውቶማቲክሊ ካወጣልን በኋላ እዚህ ጋር ሞዴሎቹ እዚህ ጋር ነው የምንመርጣቸው። ፕላስ የምትለዋን ተጭነን ሙድ ቦርዳችንን እናገኛለን። ሶ ለሙድ ቦርዳችን የሚወጡን ኤሌመንቶች እዚህ ጋር ኮንፊርም ካደረግን በኋላ ጀነሬት እናደርጋለን። ምናልባት ይሄ ቱል ይሄ ደግሞ ፕሮምፕት በቂ አይደለም በደንብ ላስተካክለው ካላችሁ ማኑዋሊ ማስተካከል ትችላላችሁ። ሁለተኛ ኤጀንት ሞድ ላይ አድርጋችሁ እቺን ኤጀንት ሞድ ከተጫናችኋት ሌላ ፕሮምፕት ጀነሬት ያደርግላችኋል፣ በደንብ ዲቴል የሆነ ፕሮምፕት ማለት ነው። ለዚህ ፕሮሰስ ግን ይሄ በቂ ነው። ሶ ይሄንን ኢሜጅ እናገኛለን ማለት ነው። አሁን ይሄንን ኢሜጅ የምንፈልገው ከሆነና የመጨረሻው አፕሩቭ የምናደርገው ኢሜጅ ከሆነ አፕሩቭ እንለዋለን። ኳሊቲው አሪፍ ሆኖ ካልታየን ትንሽ ኳሊቲውን መጨመር ከፈለግን አፕስኬል ኢሜጅ እንለዋለን። ስለዚህ ኢሜጁን አናላይዝ ያደርግና አፕስኬል ያደርግልናል ማለት ነው። አሁን አፕስኬል አድርጓል። የመጀመሪያው ይሄኛው ነበር። የመጨረሻ ላክ የምናደርገው ኢሜጅ ከሆነ አፕሩቭ ኢሜጅ ስንለው ወደ መጨረሻው ወደ ፕሮግረስ ፔጅ ይወስደናል። ይህ ፕሮግረስ ፔጅ ምንድነው? እዚህ ጋር ሻት ዲስክሪፕሽናችን አለ። አሁን ለምሳሌ የመጀመሪያው ሾት ዋንን እየሰራን ነው፣ ፕሮግረስ ነው ይለናል። ሶ ኢሜጁን ጀነሬት አድርጎልናል። ቪዲዮ ጋር ባዶ ነው የሚያሳየን። ሶ ቪዲዮ ለዚህ ጀነሬት እናደርግለታለን ማለት ነው። ዋንስ ጀነሬት ስናደርግ ስንጨርስ ደን ይለናል። ከዛ እዚህ ታይም ላይናችን ላይ ቪዲዮዎቹ ተደርድረው እናገኛቸዋለን ማለት ነው። ጀነሬት ቪዲዮ የምትለዋን ደግሞ ስንጫናት ወደ ቪዲዮ ፔጅ ይወስደናል ማለት ነው። እዚህ ጋር እንደሚያደርገው ነገር ምንድነው? ስታርቲንግ ፍሬም አድርጎ መጨረሻ ላይ አፕሩቭ ያደረግነውን ኢሜጅ እንደ ስታርቲንግ ፍሬም ያመጣልናል። ከዛም በሚገርም ሁኔታ ፕሮምፕቱንም ኢንክሉድ አድርጎ ነው እዚህ ፔጅ ላይ የሚያመጣልን። እዚህኛው ፔጅ ላይም በጣም አሉ የሚባሉ ቤስት የሚባሉ የቪዲዮ ጀነሬቲንግ ቱሎች ሲዳንስ፣ VO3፣ VO2፣ 3.1፣ 1.2.5፣ ሶራ 2፣ ክሊንግ 2.6 እነዚህ ሞዴሎች አሉ። የምንፈልገውን ሞዴል እንመርጥና ኦልሬዲ ፕሮምፕታችን አለ፣ ስታርቲንግ ፍሬማችን አለ።
እዚህ ጋር ኢንድ ፍሬማችንን ሴሌክት ኢሜጅ ብለን ኢንድ ፍሬም ካለን ኢንድ ፍሬም እናስገባለን። ኢንድ ፍሬም ምንድነው? የመጀመሪያውና መጨረሻውን የምናስገባበት ነው። ለዚህ ኬዝ የመጀመሪያውን ብቻ ወስደን ሴቭ ኦፕሽን ካልነው በኋላ ሲዳንስ 1.5ን ወይ ክሊንግ 2.6ን ወይ ቪዮን የፈለግነውን ሞዴል እንመርጣለን። ጀነሬት እንለዋለን ማለት ነው። ዋንስ ጀነሬት ስንለው ይህንን ፍሬም ወደ ቪዲዮ ይቀይርልናል። ለቪዲዮ ሞዴሎቹ የራሱ ሴቲንግ አለው። ሰከንዱን መምረጥ እንችላለን። 10 ሰከንድ ነው። ኔጌቲቭ ፕሮምፕት ካለ ማስገባት እንችላለን። ኦዲዮ አንድ ላይ ጀነሬት እንዲያደርግ እችን ቶግሏን ኦን እናረጋታለን። ኢንድ ፍሬማችን እንዳልኳችሁ ማስገባት እንችላለን ማለት ነው። ኦኬ ቪዲዮ ጀነሬት አድርጎ ጨርሶልኛል። ይህን ይመስላል ቪዲዮ። ዋንስ ቪዲዮን ጀነሬት አድርጎ ከጨረሰ በኋላ የምፈልገው ቪዲዮ ከሆነ አፕሩቭ አደርገዋለሁ። ካልሆነ 2 3 4 እንግዲህ ሞክራለሁ የምፈልገውን ሻት እስካመጣ ድረስ ማለት ነው። ቪዲዮ ኦዲዮ ከሌለው እዚህ ጋር ፕሮምፕት ጽፈን ጀነሬት አውዲዮ ስንለው ኦዲዮ ጀነሬት ያደርግልናል። ወይ ደግሞ ሪካርድ ኦዲዮ የምትለዋን ተጭነን ሪካርድ ማድረግ እንችላለን። ካልሆነ ራሱ ኦልሬዲ የሚያወጣው ኦዲዮ አለ፣ እሱን እንጠቀማለን። ወይ ደግሞ ፖስት ፕሮዳክሽን ላይ እንሰራለን። ሌላኛው በጣም ኢምፖርታንት ሊፕሲንክ የምትለዋ ናት። ሊፕሲንክ ላይም ሴም ቲንግ። ለምሳሌ ዲያሎግ ካለ መጀመሪያ ቪዲዮን ማዘው ሰውየው ሲያወራ ነው። ከዛ አፕሎድ ኦዲዮ ፋይል ለውና የዲያሎጉን ፓርት አማርኛም ይሁን ማንኛውም አይነት ዲያሎግ እንሰጠዋለን ማለት ነው። ወይ ደግሞ ሪካርድ ኦዲዮ እናደርጋለን። አሎ እዚህ ስንለው በስልካችን በኮምፒውተራችን ሪካርድ ማድረግ እንችላለን ማለት ነው። ከዛ ስታርት ሊፕሲንክ እንለዋለን። ሊፕሲንክ ያደርግልናል። ዋንስ ይሄን ከጨረስን በኋላ አፕሩቭ ቪዲዮ እንለዋለን። አፕሩቭ ያደርግና ወደ ሲን ብሬክዳውን ፔጃችን ይወስደናል። ወደ መጨረሻ ወደ የፕሮግረስ ፔጃችን ነው። ይሄ ሲን1 ላይ ያሉትን ሾቶች ያለውን ፕሮግረስ ያሳየናል። አሁን የመጀመሪያውን ጨረስን ማለት ነው። ኢሜጃችንን እና ቪዲዮአችንን ጨርሰናል። ስለዚህ እዚህ ጋር ይጨርሰዋል ማለት ነው። በተመሳሳይ መልኩ የሾት 2፣ ሾት 3፣ ሾት 4 እያለን የሁሉንም ሾቶች ኢሜጅ እና ቪዲዮ በዚህ አይነት መልኩ እንሰራለን። ከጨረስን በኋላ ኮምባይን ኦል እንለዋለን ማለት ነው። ከዛ እዚህ ጋር ይደረደራቸዋል። አሬንጅመንቱን አፕ ኤንድ ዳውን አድርገን ማስተካከል እንችላለን። ኮምባይን ቪዲዮ ስንለው የመጨረሻ ቪዲዮአችንን ኤክስፖርት አድርጎ ያወጣልናል ማለት ነው። ሰብስክራይብ ማድረግ ከፈለጋችሁ የፕሮፋይል ፒክቸሯ ላይ ገብታችሁ ሴቲንግ የሚለውን ስትጫኑት ማኔጅ ፕላን የሚል አለ። እዛ ጋር አክቲቭ ኖ አክቲቭ ሰብስክሪፕሽን የሚለው ቪው ፕላን ብላችሁ ስትጫኑት ፕላንስ ኤንድ ፕራይሲንግ ላይ በብር መክፈል ትችላላችሁ። የብር ኦፕሽን አለ። ክሬዲት ከጨረሳችሁ በብር ክሬዲት ገዝታችሁ መጠቀም የምትችሉበትን መንገድም ተዘጋጅቶላችኋል። እንግዲህ ቴንኪዩ ስለተከታተላችሁኝ በጣም አመሰግናለሁ። ይህ የእሁድ ኤአይ ቶክ ነው። ሳምንት በተለየ ፕሮግራም ተመልሰን እስከምንመጣ ድረስ የምትሰሩትን ፊልም ኤኒ ቦታ ፖስት የምታደርጉ ከሆነ ሜንሽን ማድረጋችሁን እሁድን ሜንሽን ማድረጋችሁን አትርሱ። ኤኒ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ሁልጊዜም ዝግጁ ነን። ኮንታክት ልታደርጉን ትችላላችሁ በተለያዩ ሶሻል ሚዲያዎቻችን በኩል። ለዛሬ ግን እዚህ ላይ ይበቃናል። ሳምንት በተለየ ፕሮግራም ዲቴል በሆኑ ደግሞ ቱቶሪያሎች እስከምንገናኝ ቻው፣ መልካም ሳምንት።